ኢትዮጵያ አሳልፋ የሰጠችው ኤርትራዊ ህገወጥ የሰዎች አዘዋዋሪ ኔዘርላንድ ውስጥ 20 ዓመት ተፈረደበት። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድ አሳልፋ የሰጠችው ተወልደ ጎይቶም የተባለው ኤርትራዊ ህገወጥ የሰዎች አዘዋዋሪ በሀገሪቱ ፍርድ ቤት ከፍተኛ የሆነው የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድ ፍርድ ቤት ግለሰቡና ግብረአበሮቹ ስደተኞች ላይ ጭካኔ የተሞላበትና ስብዕናን የሚያዋርድ ድርጊቶችን ፈጽመዋልም ብሏል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀው የ42 ዓመቱ ተወልደ ጎይቶም ላይ የፍርድ ውሳኔውን ያስተላለፈው ትናንት ማክሰኞ ጥር 19 2018 ዓ.ም ነው። ፍርድ ቤቱ የጥፋተኝነት ውሳኔውን ያስተላለፈው ግለሰቡ ሜዲተራኒያን ባህርን አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞችን የሚያሰቃይና በኔዘርላንድ ከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጊት ሲመራ እንደነበርም በመረጋገጡ ነው። ተወልደ ከህገወጥ የሰዎች ዝውውር ጋር በተያያዘ ሲፈረድበት ይህ የመጀመሪያው አይደለም። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ የ18 ዓመት እስር ተፈርዶበት ነበር። ጥቅምት 2015 ዓ.ም ላይ ደግሞ ለኔዘርላንድ ተላልፎ ተሰጥቷል። ተወልደ ኔዘርላንድ ውስጥ በነበረው የፍርድ ሂደት ላይ ምስክሮች የጠቀሱት አደገኛው የሰዎች ዝውውር መረብ መሪ እርሱ እንዳልሆነ በመግለጽም ተከራክሯል። ይህ የወንጀል መረብ ቡድን ስደተኞችን ከሊቢያ ወደ አውሮፓ ከዚያም ጥገኝነት ወደሚጠይቁበት ኔዘርላንድ ሲያጓጉዝ የነበረ ነው። ጉዳዩን የተመለከተው ፍርድ ቤት ግን የተከሳሹን መከላከያ ውድቅ አድርጓል። ግለሰቡ በሚመራው መረብ የተጠለፉት ስደተኞች ሊቢያ በሚገኙ ካምፖች ውስጥ ታስረው መቆየታቸው እንዲሁም ለቤተሰቦቻቸው ደውለው ገንዘብ እንዲያስልኩ መገደዳቸውን ፍርድ ቤቱ ገልጿል። ዋና ዳኛ ረኔ ሜላርድ በተፈጸሙት ወንጀሎች ባህሪና ስፋት የተነሳ ጉዳዩ በተለየ ሁኔታ እጅግ ከባድ እንደሆነ መናገራቸውን የዜና ወኪሉ አሶሲኤትድ ፕሬስም ዘግቧል። በአንድ በኩል የኔዘርላንድና የአውሮፓን የኢሚግሬሽን ፖሊሲ በከፍተኛ ሁኔታ በመጣሱ፣ በሌላ በኩል ደግሞ በተለይ አንተና ግብረአበሮችህ በስደተኞች ላይ በፈጸማችሁ ጭካኔ የተሞላበትና አዋራጅ ድርጊት ሲሉ ጉዳዩን ከባድ ያደረጉትን ምክንያቶችም ጠቅሰዋል። አክለውም ለተሻለ ሕይወት ከሚጥሩ ደካማና ረዳት የሌላቸው ሰዎች የሚቻለውን ያክል ገንዘብ ለመበዝበዝ ስትሉ በድርጊታችሁ ምሕረት የለሽ ሕሊና ቢሶችና ለሰው ልጅ ክብር ደንታ የሌላችሁ ነበራችሁም ብሏል። በእነዚህ ድርጊቶች ጥፋተኛ የተባለው ተወልደ ጎይቶም ከ20 ዓመት እስራት በተጨማሪ $35,000 ካሳ እንዲከፍልም ተወስኖበታል። የተላለፈው ፍርድ ላይ የይግባኝ አቤቱታ ለማቅረብ የ2 ሳምንት ጊዜ እንዳለውም ተገልጿል። የዓለም አቀፉ የወንጀለኞች ፍርድ ቤት በኤክስ ገጹ ባሰፈረው መልእክትም በተሰጠው ውሳኔ መደሰቱን ገልጿል። የስደተኞች መብት ተሟጋች የሆኑ 3 ቡድኖችም በጋራ በወጡት መግለጫ የፍርድ ውሳኔውን እንደሚቀበሉትም አስታውቀዋል። ግለሰቡ በዋነኛነት ሊቢያ ውስጥ በሚገኙ ባኒዋልድ የተባለ አካባቢ ላይ የማጎሪያ ካምፕን ሲያንቀሳቅስ የነበረ የወንጀል መረብን ሲመራ እንደነበረ ያስታወሱት 3 ቡድኖችም ከተጎጆቹ መካከል አብዛኞቹ ኤርትራውያን እንደሆኑና ሌሎች የምስራቅ አፍሪካ ዜጎችም እንደሚገኙበት ገልጿል። የተወልደ ፍርድ ሂደት እስካሁን ድረስ ውሳኔ ሳያገኝ የቆየው ግን ግብረአበሩ እንደሆነ የተገለጸው ኪዳነ ዘካርያስ ሀብተማርያም በተባለው ሌላኛው ተከሳሽ ምክንያት ነው። ኪዳነ ዘካርያስ ሀብተማርያም ኢትዮጵያ ውስጥ የፍርድ ሂደቱ እየታየ ሳለ አምልጦ ከሀገር ወጥቶ ነበር። ይሁን እንጂ ኢትዮጵያ ውስጥ በህገወጥ የሰዎች ዝውውር ወንጀልም በሌለበት የዕድሜ ልክ እስራትም ተፈርዶበታል። የዓለማችን እጅግ ተፈላጊ የሰዎች አዘዋዋሪ ተብሎ የሚጠራው ኪዳነ ባለፈው ታህሳስ ላይ ከተባበሩት አረብ ኤሜሬት ለኔዘርላንድስ ተላልፎም ተሰጥቷል። በቅርብ ጊዜ ውስጥም በኔዘርላንድ ፍርድ ቤት የፍርድ ሂደቱ ይጀምራል ተብሎም ይጠበቃል። ሁለቱ ግለሰቦች በኔዘርላንድ ጉዳያቸው እየታየ ያለው አቃቢያነ ሕግ ፈጽሟቸዋል ከተባሉ ወንጀሎች ውስጥ የተወሰኑት የተከናወኑት ሀገሪቱ ውስጥ እንደሆነ በመገለጹም ነው። በተለይም በኔዘርላንድ የሚኖሩ የስደተኞች ዘመዶች በእነዚህ አዘዋዋሪዎች ከፍተኛ ገንዘብ እንዲከፍሉ ሲገደዱ እንደነበርም አቃቢ ሕግ ተናግሯል። የተወልደ ጠበቆች በበኩላቸው ጉዳዩ ከኔዘርላንድ ጋር ግልጽ የሆነ የወንጀል ግንኙነት የለውም በማለት ተከራክረዋል። ፍርድ ቤቱ ግን መከራከሪያቸውን ውድቅ በማድረግ በሰዎች ዝውውርና ብዝበዛ ጥፋተኛም ብሏቸዋል። ውድ ቤተሰቦቻችን እነዚህንና ሌሎች አዳዲስ መረጃዎችን በፍጥነት ለማግኘት ምሳሌ ቲዩብን ሰብስክራይብ እንድታደርጉ ጋብዘናችኋል።